ከግብረ አውናን ለመውጣት የሚረዱ ዋና ዋና መፍትሄዎች። ግብረ አውናን ወይም ማስተርቤሽን ብዙዎችን እየገደለ ከቤተ ክርስቲያንም ከፈጣሪም እያራቀ የሚገኝ ብዙዎችን ከስኬት ማማ እያወረደ ታላቅ በሽታ ነው። ይህን በሽታ ለማለፍ ቤተ ክርስቲያን ለልጆቿ ያዘጋጀቻቸው መፍትሄዎች አሉ። ነገሩ ጦርነት ነው። ይህን ጦርነት ለማለፍ ጥበብን ብልሃትን ማድረግ ይጠይቃል። ጦርነቱ በብቸኝነትና በዝምታ ውስጥ የሚያካሂዱት ነው። በተዘጋ ቤት ውስጥ የሚያካሂዱት፣ በህሌናቸው በምናባቸው የሚፈጽሙት የሚያደርጉት አሰቃቂና አስከፊ በሽታ መሆኑን ተረድቶ ቀስ በቀስ የሚድን ከዛም ለመውጣት ወደ እግዚአብሔር መቅረብ፣ ቅዱሳት መጻሕፍት ማንበብና የንስሐ አባት ምክርን በዕለት ተዕለት ማግኘት እንደ ዋና ዋና መፍትሄ ተደርገው ይወሰዳሉ። ይህ ጦርነት በበረሃ የሚገኙ አባቶች አልቅሰውበታል፣ መጽሐፍት አስጠንቅቀዋል። እናት ቅድስት ቤተክርስቲያንም አዲስ እንዳልሆነና ያንን ለማለፍም ልጆቿ የተለያዩ መፍትሄዎችን ማድረግ እንደሚገባቸው ጠንቅቃ ታስተምራለች፣ ትመክራለች። አሁን ጦርነቱ በኪሳችን ከሚገኘው ስልክ ጀምሮ ከጓደኞቻችን፣ ከማህበራዊ ህይወታችን በዕለት ተዕለት ከሚያስጨንቁን ነገሮች ተነስቶ ጦርነቱን ለማሸነፍና ለማለፍ ጥበብና ብልሃትን ይጠይቃል። ጾታዊ ግንኙነት ወይም ጾታዊ ስሜት ተፈጥሯዊ ነው። ይህን ተፈጥሯዊ ስሜት እናት ቅድስት ቤተክርስቲያን አትከለክልም፣ አታወግዝም። ነገር ግን ይህን ስሜት የምናስተናግድበት መንገድ ከሁሉ የተለየ መሆን ይገባዋል። የተለየ ነው ስንል ከእግዚአብሔር የሚያቀርበን ስርዓተ ቤተክርስቲያንን የጠበቀ እንዲሁም በህይወታችን ውስጥ ለውጥ ሊያመጣ የሚችል መንፈሳዊ ህይወታችን የሚያሳድግ መሆን እንዳለበት እናት ቅድስት ቤተክርስቲያን ታስተምራለች። ይህን ተፈጥሯዊ ስሜት ለማስተናገድ ብዙ ውጣ ውረዶችን፣ ትግሎችን ይጠይቃል። እግዚአብሔር አምላክ መውደቅህን የምትሰራውን ኃጢአት ብቻ አይመለከትም፣ ትግልህንም ይመለከታል። መውጣት መውረድክን የምታደርገውን እያንዳንዱን ነገር ይመለከታል። እግዚአብሔር ልመናችንን ውጣ ውረዳችንን መመልከቱ ከዚህ በሽታ ለመራቅ የምንሰራው ነገርም መልካም መሆኑን ለመረዳትና ለማወቅ ራሳችንን ማዘጋጀት ይጠበቅብናል። እውነት ነው፣ በሽታው አስከፊ ነው። ንስሐ ገብተን ጸበል ሂደን ከ1 ወር ወይም ከ2 ወር በኋላ በሽታው ሊይዘን፣ ሊጠናወተን፣ ሊፈታተንን ይችላል። ሆኖም ግን ተስፋ ሳንቆርጥ ቀስ በቀስ እግዚአብሔርን በመለመን ጸሎት በማድረግ አብዝቶ በመጾም ከዚህ በሽታ መውጣት መላቀቅ እንችላለን። በፍትወት የሚሰቃይ አንድ ወጣት መነኩሴ ለአባ ጴሜን እንዲህ ብሎ ጠይቆታል። አባቴ ፍትወት እንደ እሳት እያቃጠለኝ ነው፣ በምን ላሸንፈው? እጾማለሁ፣ እጸልያለሁ፣ ማታ ላይ ግን ተመልሼ እወድቃለሁ፣ ምን ላድርግ ብሎ ጠይቋቸዋል። እርሳቸውም ተስፋ አትቁረጥ፣ በባት ውስጥ ተቀመጥ፣ መረጋጋትን፣ ጽናትን ተስፋ አድርግ፣ አምላክ ጋር ይበልጥ ቅረብ እንጂ በዚህ ተስፋ እንዳትቆርጥ፣ ከአምላክህም እንዳትርቅ። ይህን ለማሸነፍ ትዕግስት ሊኖርህ ይገባል። እሳቱ በነደደብህ ቁጥር ወደ አምላክህ መቅረብ፣ አምላክህንም መለመን ይገባል እንጂ በእሳቱ መንደድ እንዳትፈራ፣ ወደ ኋላም እንዳትመለስ ልትጠነቀቅ ይገባሃል ብሎታል። እውነት ነው፣ ዝሙት እሳት ነው ከእግዚአብሔር የሚለይ። ነገር ግን ይህን እሳት የምናጠፋው በንስሐ እንባ መሆኑን ማወቅ መረዳት ይጠበቅብናል። ተስፋ መቁረጥ የዲያብሎስ ነው፣ የሰይጣን ነው፣ የጥላት ምክርም ነው። ነገር ግን ሁሉን አልፎ በትዕግስት ወድቆ መነሳት መኖሩን አምኖ በንስሐ እንባ ወደ እግዚአብሔር መቅረብ የመጀመሪያዋ ቁልፍ እንደሆነች ማወቅ መረዳት ይጠበቅብናል። ይህ ጦርነት የሚካሄደው እኛ ከርኩሳን መናፍስት ጋር የምናደርገው ትግል ውጣ ውረድ ስለሆነ ጥበብን ብልሃትን ይጠይቃል። እንደ ምሳሌ በዚህ ጦርነት ውስጥ ካለን ይህን ጦርነት ለማድረግ የሚገፋን ምንድን ነው የሚለውንና ወደዚህ ተግባር እንድንገባ የሚያደርጉትን ዋና ዋና ተግባሮች መለየት አንዱና ዋናው ተግባር ሊሆን ይገባል። ምን ስንሆን ነው? ስናዝን ነው? ስንተክዝ ነው? ስንደሰት ነው? ብቻችን ስንሆን ነው? መቼ ነው በዚህ ጦርነት ላይ የምንወድቀው? በዚህ ኃጢአት ላይ የምንወድቀው? ይህን ለማድረግስ የሚገፋን ምንድን ነው የሚለው መፍትሄዎቹን መፈለግና ማወቅ ይገባናል። ቅዱስ ዮሐንስ ሳልሳዊ በመጽሐፈ መነኮሳት ላይ እንደጠቀሰልን በአንድ ኃጢአት ለማለፍ ከዛም ኃጢአት ለመውጣት የኃጢአቱን ስር ቆርጠህ መጣል የመጀመሪያው ተግባር ሊሆንህ ይገባል ብሎ እንደተናገረው እኛም ወደዚህ ኃጢአት
የሚያደርሰን ስሩ መሰረቱ ምንድነው የሚለውን ራሳችን መለየት ይገባናል። ስልክ ከሆነ ስልክ ከኛ ልናርቅ፣ ብቸኝነት ከሆነ የኑሮ ዘይቤያችንን ልንቀይረው ይገባናል። በምን ሰዓት መሆኑን ችግሮቹን በራሳችን ዘርዝረን ለይተን ማወቁ በሽታውን ለማለፍ ጦርነቱን ድል ለመንሳት ይጠቅመናል። ሁለተኛው እኛ የክርስቶስ ማደሪያ ቤተ መቅደሶች መሆናችንን ማወቅ መረዳት ይጠበቅብናል። ሐዋርያው ቅዱስ ጳውሎስ እናንተ በውስጣችሁ ላለው ለመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን ብሎ እንደጠየቀን የክርስቶስ ማደሪያ ቤተ መቅደስ መሆናችንን አውቀን ተረድተን ተገንዝበን ያንን ክብራችንን መጠበቅ ይገባናል። እኛ የአጋንንት ሳንሆን የመንፈስ ቅዱስ ማደሪያዎች ነን። ሶስተኛው የዕለት ተዕለት ተግባራችንን መቀየር፣ የህይወት ልምዳችንን ውጣ ውረዳችንን ማስተካከል ይጠበቅብናል። እንደ ምሳሌም ብቸኝነትን ማራቅ፣ ወደ ትዳር ለመግባት አቅሙ እድሉ ካለን ያንንም ማመቻቸት፣ እንዲሁም ደግሞ በጾም በጸሎት መትጋት ይጠበቅብናል። ጸሎት ስንል ወደ እግዚአብሔር የሚያቀርበን የሚያረጋጋን፣ ጸሎታችንም በምጽዋትና በስግደት የታጀበ ቢሆን ቅድመ እግዚአብሔር ዘንድ ይደርሳል። ያሰብነውንም ለማሳካት እንዲሁም ከተያዝንበት የኃጢአት ቁራኝነት ለመውጣት እጅግ በጣም ይጠቅመናልና እነዚህን ነገሮች ማስተካከል፣ ወደ እግዚአብሔር አምላክም ይበልጥ መቅረብ ከምንም በላይ አስፈላጊና መሰረታዊ የሆነ ነገር ነው። ሌላኛው መፍትሄ በወጣትነት ያለን ወደ ትዳር ያልገባን ሰዎች ከሆን ራሳችንን ስፖርት መስራት፣ ከሰዎች ጋር መገናኘት፣ እንዲሁም የተለያዩ ክህሎቶችን ችሎታዎችን መማር ይገባናል። በእጃችን ያለው ስልክ የምንማርበት የምናውቅበት እግዚአብሔር አምላክንም የምናገኝበት ሆኖ ያለ ነገር ግን እንደኛ አጠቃቀም በኃጢአት የምንሰራበት ከእግዚአብሔር የምንለይበት እንዳንሆን ልንጠነቀቅ ይገባል። ስራን ሳይሰሩ ስለ ስፖርት ብቻ ማውራት ታወግዛለች ትለያለች እንጂ ሰዎች አካላዊ እንቅስቃሴ ቢያደርጉ ሰውነታቸውን ቢገነቡ በራስ መተማመናቸውን ይጨምሩበታል፣ ከእግዚአብሔር ጋር ያላቸውን ግንኙነትም ይጨምሩበታል እንጂ በራሱ ስፖርት መስራት ኃጢአት አይደለም። በዚህ በሽታ በዚህ ጦርነት እየተሰቃያችሁ ብዙ ውጣ ውረድ እያሳለፋችሁ ያላችሁ ወጣቶች ስፖርትን እንዳንድ መፍትሄ አድርጋችሁ ልትጠቀሙበት ይገባል። ሌላኛው እንደ መፍትሄ ሊሆን የሚችለው ነገር ንስሐ መግባት ነው። ኃጢአቱ ከባድ ነው። ተደብቀን ነው የምንሰራው። ጨለማ ለብሰን ከሰዎች ተሸሽገን ለማንም የማንናገረው ይህን አስከፊ በሽታ ለንስሐ አባት ይዘን ለንስሐ አባታችንም ገልጠን ተናግረን መፍትሄዎቹን አውቀን ዘርዝረን ወደ እግዚአብሔር መቅረብ ይገባናል። ከንስሐም ጋር የሚሰጠን ትልቁ መፍትሄ ለረጅም ሰዓት መጾም፣ አብዝቶ አለመብላት፣ አለመጠጣት፣ ራስን መግዛት፣ ከእግዚአብሔር ጋር መታረቅ፣ በጾም በጸሎት መጽናት እንደ ዋና መፍትሄ አድርጋችሁ ልትጠቀሙት ይገባል። ጾማችሁ ቅድመ እግዚአብሔር እንዲደርስ ፍትወታችሁን እንዲያጠፋላችሁ ከኃጢአት እንዲያቅባችሁ እንዲጠብቃችሁ በቻላችሁት መጠን መልካም የሆነውን ጾም ልትጾሙ ይገባል። ለምሳሌ በበዓለ ሃምሳ መጾም አይቻልም። ነገር ግን ከኃጢአት ለመራቅ በዚህ ጦርነትም ድል ላለመደረግ ወደ ተግባሩም ላለመመለስ ማድረግ የሚገባን ነገር ቢኖር በተወሰነ ተመግበን ራሳችንን መግዛት ለእግዚአብሔር አሳልፈን መስጠት ይገባናል። ብዙዎች በዚህ በሽታ ውስጥ የሚገቡት የሚዘፈቁት በዚህም ውስጥ የሚሆኑት ብቸኝነትን ለማራቅ ደስታን ለማግኘት ብለው እንደሆነ በተደጋጋሚ ይናገራሉ። ሆኖም ግን ይህ ስህተት ነው። ብቸኝነት የሚጠፋው ኃጢአት በመስራት አይደለም። ይህ በሽታ ኃጢአት ነው ወይም አይደለም፣ ከእግዚአብሔር ይለየናል አይለየንም የሚለውን ህሊናችን የሚነግረን ውስጣችን የሚወቅሰን ቢሆንም ነገር ግን በስጋዊ የሚያመጣብንን ጉድለት የሚያመጣብንን በሽታና ህማም ዘርዝሮ ለይቶ ማወቅም እንዳንድ መፍትሄ ሊሆናችሁ ይችላል። በዚህ በሽታ የምትሰቃዩ ከሆነ በተደጋጋሚ የምታደርጉ ከሆነ ለብዙ ጊዜ የምታደርጉ ለረጅም ዓመትም የተለማመዳችሁት ከሆነ በስጋችሁ ላይ ብዙ የሆኑ ጉዳቶችን ያስከትልባቸዋል። ትዳር መስርታችሁ ከትዳር አጋራችሁ ጋር በሰላም በስምምነት በፍቅር እንዳትኖሩ ቶሎ መጨረስ፣ ስንፈተ ወሲብ፣ መካንነት ወይም አለመውለድን የሚያስከትል ነው። እንዲሁም እድሜያችን ከ50 ዓመት በላይ ከፍ ሲል አይናችን የመጥፋት በተለያዩ በሽታዎችም የመጋለጥ እድላችን ከፍ ያለ ነው። ይህ በሽታ በስጋዊ ይህን ያክል ጉድለት ካመጣብን በመንፈስማ እንዴት ከእግዚአብሔር እንደሚለየን ሁላችንም ልናውቅ ልንገነዘብ ይገባናል።
ከኃጢአትነቱም በላይ ለነዚህ ሁሉ ስጋዊ በሽታዎች የሚያጋልጠን ከሆነ ስኬት ከኛ እንዲርቅ፣ ከሰዎች ጋር እንድንጣላ፣ ከሰዎች ጋር ቀና ብለን እንዳናወራ የሚያደርገን፣ አንገታችን እንድንደፋ፣ ያወቅነውን እንደማናውቅ እንድንሆን፣ ከሰዎች ጋር ከመሆን ከማውራት ከመግባባት ይልቅ ብቸኝነትን እንድንመርጥ የሚያደርገንን ይህን ክፉ በሽታ አጥብቀን ልንዋጋው ይገባናል። በሽታው ባንዴ የሚለቅ አይደለም። ቀስ በቀስ በብልህነት በማስተዋል ጾም ጸሎት በማብዛት በአባቶች ምክር በመመላለስ ቅዱሳት መጻሕፍትን በማንበብ ከዚህ በሽታ መፈወስ መዳን እንችላለን። ሁላችሁ እስኪ ከዚህ በሽታ ለመውጣት የከበዳችሁ ነገር ምንድነው? ኮመንት ላይ ጻፉልኝ። ስለዚህ ከዚህ በሽታ ለመዳን ራሳችሁንም ለማውጣት በትግል ላይ ያላችሁ እህቶችና ወንድሞቼ አግብታችሁም ይሁን ሳታገቡ ከዚህ በሽታ ለመውጣት እያደረጋችሁት ያለውን ትግል እግዚአብሔር ይመለከታል። መውጣታችን፣ መውረዳችን፣ መታገላችን እግዚአብሔር ይመለከታል። የምናደርገው ጾም፣ ጸሎት፣ ስግደት፣ እንባ ምንም በኃጢአት እንኳን ደጋግመን የምንወድቅ ብንሆንም ዋጋ የሌለው ወደ እግዚአብሔር የማያቀርብ ተጋድሎ ውጣ ውረድ የለም። እግዚአብሔር በኃጢአቱም ደግመን ብንወድቅም እንኳን ትግላችንን ይመለከታል። መስዋዕታችንን፣ ጥረታችንን ይመለከታል። ፈጽሞም ከዚህ በሽታ እንዲያድነን ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ከተያዝኩበት የኃጢአት ቁራኝነት አውጣኝ፣ ማንነቴን እንዳውቅ ቤተ መቅደስነቴን ተረድቼ ወደ አንተ እንድቀርብ እርዳኝ እያላችሁ ጸሎትን አብዝታችሁ ልትጸልዩ ልትለምኑ ይገባል። ይህ በሽታ በስጋም በነፍስም የሚለያችሁ ከእግዚአብሔር አባታችሁ የሚያርቃችሁ ሰማያዊ ሀብትን የሚያሳጣችሁ እንዲሁም ደግሞ በምድር ላይም ሀብት ስኬት እንዳይኖራችሁ የሰራችሁት እንዳይባረክ የወለዳችሁት በበረከት እንዳይጎበኝ የሚያደርግ ክፉ በሽታ መሆኑን ተረድታችሁ እግዚአብሔር አምላካችሁን አጥብቃችሁ ልትፈልጉት ይገባል። ከዚህ ኃጢአት ለመውጣት ምን ማድረግ አለብኝ የሚለውን የዕለት ተዕለት ጥረታችሁን ማቋረጥ የለባችሁም። ከዚህ በመውጣት የሚያገኘው ጥቅም ምንድነው? እግዚአብሔርስ በምን አይኖቹ ይመለከተኛል? ወደ እርሱስ ለመቅረብ ምን ይጎልኛል? የሚለውን በማሰብ በዕለት ተዕለት ህይወታችሁ አንዲት ንስሐ፣ አንዲት እውነተኛ እንባ፣ አንዲት እውነተኛ ጸሎት፣ አንዲት እውነተኛ ስግደት ለእግዚአብሔር ማቅረብ በዛችን መለማመድና ጸንቶ መቆየት ከምንም በላይ ለውስጣችሁ የሚጠቅማችሁ የሚያስተምራችሁ የሚያስምራችሁም ተግባር መሆኑን ለውስጣችሁ ልትነግሩት ይገባል። በተለይ ወደ ምኝታችሁ በምትሄዱበት ሰዓት እንዲሁም ደግሞ ከምኝታችሁ ተነስታችሁ ወደ ዕለት ተግባራችሁ ከመግባታችሁ በፊት የምታደርጉት ጸሎት፣ የምትሰግዱት ስግደት፣ የምታነቡት መጻሕፍት በሕይወታችሁ መለወጥ ከዚህ በሽታም ለመዳን እንደ ትልቅ መፍትሄ መሆኑን ልትረዱ ይገባል። ወጣቶች ከሆናችሁ ከመተኛታችሁ በፊት 7 ጊዜ አቡነ ዘበሰማያትን በመጸለይ በእያንዳንዱ አቡነ ዘበሰማያት መጨረሻ ላይ 3 ስግደት በመስገድ ራሳችሁን ልታደግሙ ወደ እግዚአብሔርም ልትቀርቡ ልትለምኑ ይገባል። 7 የጸሎት ጊዜያቶች አሉ። ከነዚህም ውስጥ በዋናነት የምሽት 3 ሰዓት ጸሎት ወይም ጸሎተ ንዋም የሚባለው ምስጢሩ ረቂቅ አገልግሎቱም ከፍ ያለ ስለሆነ ወጣቶች በምትኖሩበት ቦታ ጸለያችሁ ሰግዳችሁ መተኛትን፣ በትዳር ውስጥ ናችሁ በዚህ ተግባርም የምትሰቃዩ የምትወጡ የምትደክሙ ካላችሁም ከባለቤታችሁ ከልጆቻችሁ ጋር መጸለይን፣ ብቻችሁን ናችሁም መጽሐፍ ቅዱስን ማንበብን መስገድን ተለማመዱ። ከ1 ሰዓት በፊት ስልካችሁን ርቀት ቦታ ላይ አስቀምጡ። እግዚአብሔር አምላካችሁንም አጥብቃችሁ መለመን ይገባችኋል። ለሞቱትም ላሉትም የሚጸለይ ሕይወትን የሚያድስ ከእግዚአብሔር ጋር የሚያገናኝ ልበ አምላክ ዳዊት የደረሰው ይህ መዝሙረ ዳዊት ደግሞ ትልቅ የጸሎት ክፍል ነው። ይህንን ጸሎት ደግማችሁ አብዝታችሁ ብትጸልዩበት ከዚህ በሽታ ትፈወሳላችሁ። ውስጣዊ ብቻ ሳይሆን ውጫዊ ዝግጅትም ያስፈልጋል። ውጫዊ ዝግጅት ከቤተሰብ ጋር ያላችሁን ቁርኝነት፣ ከጓደኞቻችሁ ጋር ያላችሁን ማንነት ቅርርብ ማየት መገምገም ከምንም በላይ ይጠቅማችኋል። ምንም እንኳን ይህ ሐሳብ እየመጣ ቢያስቸግራችሁ እሳቱ ወላፈኑ ቢያቃጥላችሁ በውስጣችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ አቤቱ ማረኝ አቤቱ ይቅር በለኝ የሚለውን ጸሎት እንኳን ትጸልዩት ከእግዚአብሔር አባታችሁ ትታረቃላችሁ። የመንፈስን ነፃነት መረጋጋትንም ታገኛላችሁ። እግዚአብሔር አምላክ በሕጉ በሥርዓቱ ተመላልሰን ሰማያዊ መንግስትን እንድንወርስ አስተዋይ ልቦናን ይስጠን። እማምላክ ወላዲት አምላክ ከዚህ ክፉ በሽታ እንድታድነን ጧት ማታ በጸሎት መዝጋትን ልማድ
አድርጉ። ምናልባትም ለመውጣት የተቸገራችሁ ካላችሁ ስልኬ ላይ ብትደውሉ፣ ኮመንት ቦታ ላይ ብትጽፉ በወንድማዊ ቅንነት ላግዛችሁ ልረዳችሁ እችላለሁ። እግዚአብሔር አምላክ በቸርነቱ ይርዳን። አሜን።